ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። ቡርኬ ያረከው ነገር ትክክል አይደለም። 100% ትክክል አይደለም። ሲጀመር በየትኛው ህግ ነው ልጁን ቀምቼ ወስዳለሁ? ልጅቱ ስላለች ነው እኔ ጋር ሙጭጭ የምትይው። ስለዚህ ከኛ እንድትወገጅ ከፈለግሽ ልጁን ስጪኝ ምናምን ብለሃታል አይደል? በባለፈው እኔ ጋር ላሳድጋት ብላለች። እሷ ደግሞ 9 ወር አርግዤ 4 ወር ይዣታለሁ። ገባችሁ? ስለዚህ ምን ብዬ ነው የምሰጠው? ልጁን አልሰጥም ብላለች። መብቷ ነው። ገባህ? አንተ አይደለም እያልክ ስትከራከር የነበርክ ሰው እንጂ ልጅ ነው ብለህ ለልጁ የሆነ ትሪት ስታደርጋት ምናምን አልነበርክም። ስለዚህ በአሁኑ ሰዓት ልጁ ያንተ እንዳልሆነ እያወቅ ያንተ አይደለም ሌላ ነገር እዩን ይዘህ ለመሄድ እንጂ ይሄን ነገር ያደረግከው ለሌላ ነገር አይደለም። ፍፄ ከማን ጋር ሊመጣ ነው? አንተ ጥለው ሄድክ። ፍፄ የትም ይግባ የትም ልጁን የት ልታስቀምጠው ነው? እናንተ ያላችሁ ቡታጀር አዲስ አበባ። ለምን ቡታጀር ሄድክ? መጀመሪያ ቡታጀራ ለምን ሄድክ? እዩን ለምን ልታገኛት ሄድክ? ተመልሰህ መታችኋል። እዚህ ነው የነበራችሁ። እዛ የነበራችሁ የተሰሩ ቪዲዮዎችን ስትፖስቱ ነበረ። ግን ከኤፍሬም ሽምግልና በኋላ ወደ ቡታጀራ አልተመለሳችሁ። ስለዚህ አሁን ላይ ተመልሰ ሄደህ ለምንድነው እዩን ልጅቱ ከኔ ጋር ነው መሆን ያለባት፣ ልጅቱን እኔ ነው ማሳደግ ያለብኝ፣ እኔ ጋር ነው የምትሆነው፣ አንቺ ግን እንደፈለግሽ ሁኒ ማለት ምን አይነት አግባብ ነው? በየትኛው ህግ ተይዘህ ነው? በየትኛው ቤተሰብ፣ በየትኛው ሽምግልና፣ የትኛው ቤተሰብ፣ የትኛው እናት አባቷ መጥቶ ከእሙሽዬ ጠይቆ ምን ብሎ ነው አንተ እንደዚህ ልታረግ የቻልከው? ባይዘወይ እግዚአብሔርን ይሄ እኮ ድፍረት እኮ ነው። ለአንተ በጣም ከባድ የሆነ ድፍረት ነው ብዬ ነው የማስበው። የማይደረግ ነገር፣ የማይሆን ነገር፣ የማይጠበቅ ነገር ነው ያደረከውና ይሄ በጣም ያሳፈራል። እውነት ለመናገር ማለት ነው ቡርኬ በጣም ነው ያፈርኩብህ። ከምሬንም ነግርህ 100% እንኳን እኛ እንኳን አንተ ነው ብለህ ልጅ ናት ብለህ አምነሃት እንኳን እኛ 100% ያንተ ልጅ እንዳልሆነች እናውቃለን። ልንገርህ። ስለዚህ አሁን ላይ አንተ እሷን ይዘህ እንደዚህ ነው በዚህ ገብቶ በዚህ ወጥቶ እንደዚህ ብሎ እያልክ የምሰራቸው ነገሮች ምንም ደስ አላለንም፣ አልተመቸንም፣ ጥሩ አይደለም፣ አግባብ የለውም። ብትጠነቀቅ ነው የሚሻልህ። እነዚህ ነገሮች ብታቁም ይሻልሃል ቡርኬ። ከምሬንም ነግርህ። እኛ በጣም ነው ያስጠላን፣ በጣም ነው የደበረን። እንደዚህ ነው በዚህ ገብቶ በዚህ ወጥቶ እንደዚህ አድርጋ ምናምን የሚባሉ ነገሮች መስማት አንፈልግም በአሁኑ ሰዓት ማለት ነውና የምታረጋቸውን ነገሮች በደንብ አድርገህ ማወቅ አለብህ። ትክክል አይደለም ያረከው ነገር ትክክል አይደለም። ያንተ ልጅ እንዳልሆነ እያወቅ ሌላ ነገር ልጅቱ ወደ አንተ ቤት እንድትመጣ ልጅቱን ብላ እንድትመጣ እሷን እንድታገኛት ምናምን እያረክ ነው ያለኸው እንጂ ልጅቱን ይዘህ አንተ ይዘሃት እሷ ልጅቱን እኮ ደላኝ፣ ቸገረኝ፣ አልችልም፣ አላሳድጋትም እኮ አላለችህም አይደል እንዴ? አብረኸኝ ሆን ነው ያለችህ። ስለዚህ አንተ ደግሞ አብራ እሷ አንተ ጋር እንድትሆን እያደረካት ነው ያለው። እሷ ልጅቱን ብላ ስትመጣ አንተ ጋር ብዙ ነገሮች እንድታሳልፍ እያደረክ እኮ ነው ያለው ቡርኬ፣ ሌላ ምንም አይደለም። ስለዚህ አግባብ የለውም። ልጁን መልስላት። በህግ ተያዝህ። በህግ በስነ ስርዓት መመርመር ባለባችሁ ቦታ ተመርመሩ። በሽማግሌ ይወሰንልህ። እናት ተብሎ እርግጠኛ 100% እናት ተብሎ ተመርምራ ያንተ ልጅ ከሆነች ማድረግ ያለብህን ነገር ታደርጋለህ እንጂ ህፃኗን ከኔ ጋር ማድረግ ምን ታመጫለሽ ምናምን። እናት እኮ ናት። ምን ታመጫለሽ አይባልም። 9 ወር አርግዛ አምጣ ወልዳ ምን ታመጫለሽ አይባልም። አንተ ፊት ባታሳያት ኖሮ እሷ እንደዚህ አትዳፈርህም ነበር። አንተ ነው ፊት ያሳያት መጀመሪያ። አንተ ነህ ምን ላርግልሽ ለልጅቱ ገና 4 ወሯ ሳይክል ምን ቤት ልከራይልሽ፣ ቤት ተከራይቼ የሌላ ሰው ቤት እየቀረጽክ እንደዚህ ላርግልሽ። ለምን እንደዛ ታጓጓታለህ ልጅቱን? ለምን የማይሆን ነገር እንድታደርግ ካንተ ጋር ሙጭጭ እንድትል ለምን ታደርጋታለህ? እንደዛ ይንከባከበኛል፣ ይወደኛል፣ ይሄንን ብጠይቀውም ያደርጋል ብላ እንድታስብ ለምን ታደርጋታለህ? ስለዚህ ስህተቱ ያንተ ነው እንጂ የእሱ አይደለም። እዩ ላይ ምንም አይነት ጥፋት እያየሁባት አይደለም። ምንም በሉኝ፣ እዩ ላይ ምንም አይነት ጥፋት እያየሁባት አይደለም። ቡርኬ አላቅም አንዳቅሽም ነይ እንደ አዲስ አበባ እንመርመር። እዚህ ጋር ልመረመርም ቤተሰቦች በህግ ይጠይቁኝ ብሎ ዝም ቢላት ኖሮ እንደዚህ አታደርግም ነበር። ቡርኬ ግን ካሜራ ይዛ ጠየቀችው፣ እሻላት የኔ ነው ብሎ ተቀበላት። ስለዚህ ጥፋቱ የማን ነው ብላችሁ የምታስቡት? ለማንኛውም ሰብስክራይብ አድርጉ ቤተሰብ። ነገ በደንብ አድርገን እንመጣበታለን። ባይ